የምትፈልገውን እቃ ቀላልም መርፌም ይሁን በጣም ከባድ የሆነ አልጋ ሊሆን ይችላል ኦንላይን ማዘዝ ይችላል። 2 ሽንኩርት 1 ሽንኩርት ትወስዳለህ፣ ይመዘንልሃል፣ ታግ ተደርጎ ዋጋው ይሰጣል፣ ይዘን ትከፍላለህ። ይሄ ምንድነው እያንዳንዱ ሰው እንዳቅሙ መኖር ይችላል ማለት ነው። የምትገዛው እቃ ዞረስ ሆታ ያለ ለብረሰው የምታየው ማለት እቺ ሊገዛ ሱፐርማርኬት ይገዛል ምናምን ብለህ እንትን ትላለህና ትሸማቀቃለህ። እዚህ ለምን አንድ አይሆን በቃ የሚያስፈልገውን ነው የሚገዛው። እንደበላ እንደጠጣ ቦታ ይዝም ትቶ ይሄዳል። ለምን ለሌላ ሰው ለሚመጣው ሰው ቦታ ይለቃል ማለት ነው። ይሄ ራሱ አንድ ትልቅ ከኛ ሀገር ጋር ሳነጻጽረው በጣም የሚገርመኝ ነገር ነው። እኛ ቁጭ ብለን ወሬ የምናወራው ለምሳሌ ወንበር ይዘናል፣ ሌላ ተጠቃሚ ቢመጣ ወንበር ላይ ቁጭ ብለናል፣ ተመልሶ ነው የሚሄደው። ግን እዚህ ህዝቡ ነፃ ነው፣ ሲስተሙ ነፃ ነው፣ በቀላሉ ነው ግብይት የሚያደርገው። አንደኛ ሁለተኛ የትኛውንም እቃ አንተ መጠየቅ አይጠበቅብህም። የምትፈልገው እቃ ዋጋው ተጥቷል። ስለዚህ ጥያቄው የሚሆነው ስንት ፐርሰንት ዲስካውንት አለ ነው። ምናልባት ለሀገራችን ራሱ ሊጠቅሙ የሚችሉ በጣም ገራሚ የሆኑ የአኗኗር ሂደቶችን ለየትኛውም እድገት ለየትኛውም ለውጥ ምን ያስፈልጋል? ሲቪላይዝድ የሆነ ማህበረሰብ ያስፈልጋል ብዬ አስባለሁ። የመጣሁት በፒኤችዲ ትምህርት ነው። የስነ ጽሁፍ ትምህርቴን በዶክተሬት ፕሮግራም የተከታተልኩ ነው። ዩኒቨርሲቲ ማለት አሁን እየተማርኩበት ያለሁበት ዩኒቨርሲቲ በእንግሊሽ ኤንድ ፎሬን ላንጉዌጅስ ዩኒቨርሲቲ ነው የሚባለው እና ቋንቋ ላይ የሚያተኩር በጣም ታዋቂ የሆነ ዩኒቨርሲቲ ነው። ያው እዚህ ሃይድራባድ ውስጥ ከሚገኙ ዩኒቨርሲቲዎች ፈርቀዳጅ የሆነ ዩኒቨርሲቲ እንደሆነ ይሰማኛል፣ በቋንቋ ዘርፍ ማለት ነው። ኢዮስያስ እንዳለ ነው የሚባለው። ከኢትዮጵያ ነው የመጣሁት የኢንተርናሽናል ላንጉዌጅ ዩኒቨርሲቲ ፍሉ በየጊዜው የሚያዘጋጃቸው ለኢንተርናሽናል ተማሪዎች ስልጠና ላይ የቋንቋ ስልጠና እሱን ለመውሰድ ነው የመጣሁት። በዚህ ክንድ ውስጥ የማህበረሰቡን ያኗኗር ሁኔታ፣ የማህበረሰቡን የባህል፣ የእምነት፣ የሃይማኖት የተለያዩ ነገሮችን ማየት ችያለሁ። ምናልባት ለሀገራችን ራሱ ሊጠቅሙ የሚችሉ በጣም ገራሚ የሆኑ ያኗኗር ሂደቶችን ይኖራሉና እጅግ ደስ የሚሉ ቀለል ያለ የኑሮ ሁኔታ እያንዳንዱ ሰው መኖር እንደሚችል የሚያሳዩ የተለያዩ ድርጊቶችን አይቻለሁ እና እጅግ ደስ የሚል ነው። በጣም ይለያል። በተለይ ኢትዮጵያዊ ሆኖ ስለ ህንድ ማቅ አይኖር። በተለይ 90ዎቹ ላይ ያለን እኛ በደንብ ፊልሙን በደንብ በፊልሙ ዓለም ላይ በደንብ እናውቃታለን ብለን እናስበው ነበር እና ብዙ ኤክስፖዠር አለ ብለህ ታስባለህ። ግን ህንድ ከምናስባት በላይ ነው። እንደምናስበው ቀላል ኢኮኖሚ አይደለም፣ ቀላል ህዝብም አይደለም እና በጣም ትልቅ ሀገር፣ ትልቅ ኢኮኖሚ እና ትልቅ ህዝብ የሚኖርባት ብዙ ህዝብ የሚኖርባት ሀገር ናት እና በተለያየ አንግል በተለያየ አቅጣጫ በጣም ብዙ ልንማራቸው የሚገቡ ነገሮች አሉ። በዚህ በአጭር ጊዜ ቆይታዎች በጣም ብዙ ነገር አይቻሉ። ዩኒቨርሲቲ ያመቻቻቸው ድሎችን ነበሩ። ወደ 3-4 አይነት ጉዞ ነበረን እና ከከተማ ውጭም እዚህ ከተማ ውስጥም ሃይድራባድ ሲቲን ያለሁት አይቻለሁ ማአት ነገር እና በተለይ አንዱላ ባነሳለ የመጀመሪያው የኢኮኖሚ የማርኬቲንግ ሲስተሙ በጣም የሚገርም። የትኛውን ቦታ ብትሄድ ማርኬቲንግ ማለት የእቃና የሽያጭ ውጡ በኤሌክትሮኒክስ ማለት ታችም ማለት መንገድ ላይ እቃ ስትገዛ፣ ሱፐርማርኬት ሞልም ስትገዛ፣ ባዛርም ስትገዛ ሁሉም ቦታ በሞባይል ነው ትራንስ። ማንም ሰው ገንዘብ ይዞ አይንቀሳቀስም እና በጣም የቴክኖሎጂ ላይ ታች ድረስ ደርሷል። ኢንተርኔት ጥያቄ አይደለም፣ የማርኬት ሲስተሙን በቃ ጥያቄ አይደለም። ይሄ ምንም ችግር የለም እና ይሄ ምን ያሳያል መሰለህ? ኢትዮጵያ ውስጥ የለም አይደለም አለ፣ ግን በደንብ ትልቁ የግብይት ልውውጥ እንኳን በዚህ መንገድ አለ ብየሆነ ያለ 2 ሽንኩርት 1 ሽንኩርት ትወስዳለህ፣ ይመዘንልሃል፣ ታግ ተደርጎ ዋጋው ይሰጣል፣ ይዘን ትከፍላለህ። ይሄ ምንድነው እያንዳንዱ ሰው እንዳቅሙ መኖር ይችላል ማለት ነው። እንዳቅሙ መኖር ይችላል። ምናልባት
እኛ ሀገር ብንሄድ እንደዛ አይነት ነገር ላታገኝ ይችላል። ወይ ግማሽ ወይ ሩብ ኪሎ ወይ 1 ኪሎ ምናምን እንደዛ አይነት ነገር ሊኖር ይችላል። አለው ወይ? አሁን ከ1 ኪሎ አንድ ሱፐር ማርኬት ገብተህ ግማሽ ሩብ መግዛት ትችላለህ ወይ? 1 ኪሎስ መግዛት ትችላለህ? አሁን የህዝቡን የሲቪላይዜሽን ልክ ታየዋለህ ማለት እኛ እንደው ዝም ብለህ ገጥሞ አያውቅም። የምትገዛው እቃ ዞረ ሰው ታያለህ። ለሮሰው የምታየው ማለት እቺ ልጅ ገዛ ሱፐር ማርኬት ይገዛል ምናምን ብለህ እንትን ትላለህና ትሸማቀቃለህ። እዚህ ለምን አንድ አይሆን በቃ የሚያስፈልገውን ነው የሚገዛው። እና ግን እዚህ ህዝቡ ነፃ ነው፣ ሲስተሙ ነፃ ነው፣ በቀላሉ ነው ግብይት የሚያደርገውና ሁለተኛ የትኛውንም እቃ አንተ መጠየቅ አይጠበቅብህም። የምትፈልገው እቃ ዋጋው ተጠጥቷል። ስለዚህ ጥያቄው የሚሆነው ስንት ፐርሰንት ዲስካውንት አለ ነው፣ ስንት ፐርሰንት ይቀንስልሃል ማለት ማርኬቱን ሞቲቬት ለማድረግ እና ስለዚህ አንተ የምትፈልገውን እቃ በምትፈልገው አቅምህን አገናዝበህ ትገዛለህ። በጣም የገረመኝን ነገር አንድ ነገር ልንገርህ። ለምሳሌ 4 ኪሎ 5 ኪሎ 6 ኪሎ ሽንኩርት መግዛት አይጠበቅብህም። የምትፈልገው ማቴሪያል እንትን የለውም። ለምን አንዷን አስመዝነህ መውጣት ትችላለህ። እና በጣም የሚገርም ማለት በቀላሉ የምትኖርበት ሀገር ነውና እያንዳንዱ ሰው መንገድ ላይ ቆሞ ሲበላ ነው የምታገኘው። ሀብታም ነው ድሃ ነው ምናምን የምትለው ሰው የለም። ፓስፖርት በየመስመር አለ። ኢትዮጵያ ውስጥ አለ ወይ? አይ ዶንት ኖ። ቢኖር አሪፍ ነው። ለምን ለሁሉ እንዳቅሙ ይጠቀማል ማለት ሁሉ ሰው እንዳቅሙ ይጠቀማል። መስመር ላይ አተራብም ማለት ነው። ቤት ደስ ሰርቼ እበላለሁ ብለህ የምታስበውን የሆነ በቃ ከብዶ የሚታየን ቤት ገና ራሳቸው ምሳ ሰርቼ እበላለሁ ወይ ብለህ የምትጠይቀውን ጥያቄ እዚህ ህንድ ውስጥ መጠየቃቸው። ለምን በየመስመሩ ምግብ አለ። አንተ መክፈል ብቻ የሚጠበቅ ክፍያው ደግሞ በጣም እንደምታውቁት ምናልባት ያው ቀማምሰነዋል በየመስመሩና በጣም ርካሽ ነው። በጣም ቀለል ያለ ነው። በጣም ቀለል ያለ ነው። ፋስት ፉድ አንድ የህንድ መገለጫ ነው እና ይሄ ደግሞ ከኢኮኖሚ አንጻር ጋር ስናያይዘው ለእያንዳንዱ ሰው ኦፈሬብል ነው። እያንዳንዱ ሰው መክፈል የሚችል ነው። አፎርድ ማድረግ ይችላል። ስለዚህ ይሄ አንድ ትልቅ የኢኮኖሚያቸው ጥንካሬ ያሳያል ብዬ አስባለሁ እና ደስ ይላል። ሌላኛው ደግሞ ያው ምናልባት ቅድም ከኦንላይን ሲስተም ጋር እንዳወራነው ከሆነ እዚህ ህንድ ውስጥ የምትፈልገውን እቃ ቀላልም መርፌም ይሁን በጣም ከባድ የሆነ አልጋ ሊሆን ይችላል ኦንላይን ማዘዝ ይችላል። ፕላትፎርሞች ብዙ አሉ እንደምታውቋቸው። እኛምና እዚህ ኢትዮጵያ ውስጥ ያ ነገር እኔ በኦንላይን መጽሐፍ አዝዤ ከአሜሪካ መጥቶልኛል። አንድ ጓደኛዬ ከአሜሪካ ያለ ልጅ በአማዞን አዘዘልኝ። ሽፕ ተደርጎ በሳምንት ውስጥ ደረሰልኝ። ይሄ ትልቅ ነገር ነው። ኢኮኖሚያቸውን በጣም የሚያቀላጥፍ ነው ማለት ነው። እዚሁ ሁነን ራሱ እንደምናውቃቸው ፍሊፕካርት፣ ሜንቴራ፣ አማዞን ሌላ ብዙ የሚጠቀሱ አሉ። ትክክል። እሱ ላይ ጸግሽ እኔ ምን እንዳየው ታውቃለህ? ኢኮኖሚክ እንትናቸውን በጣም አሪፍ ነው። ለምን መሰለህ ኢንተርናሽናል ተቋሞች አሉ እዚህ ሀገር ውስጥ። እኛ ጋር ኢንተርናሽናል ተቋም የለም። ለምንድን ነው ኢንተርናሽናል ተቋም የሚኖረው? ለምሳሌ የኢንተርናሽናል ማርኬት አንዱ ፒላር ቫልዩ ቼን ነው። ቫልዩ ቼን ሲስተም። ስለዚህ እዚህ አንድ ተቋም የሆነ ሀገር ለመሄድ ያለውን የቫልዩ ቼን ወይም ደግሞ ያንን ጥራትና ደህንነትና ደረጃ የምትቆጣጠርበት ሲስተም ሊኖርህ ያስፈልጋል። እዚህ አለ። ስለዚህ ብዙ ካምፓኒዎች አሉ። ሳምሰንግ አለ። ብዙ ካምፓኒዎችን አይቻሉና የነዚህ ካምፓኒዎች እዚህ የመኖራቸው ምክንያት የህዝቡ ብዛት ማርኬት አይደለ? እሱ ብቻ ሳይሆን ይሄ ለጥራትና ደረጃ እና ለቫልዩ ቼን ያላቸው ትልቅ ጥንካሬ ነው፣ ትልቅ ትኩረት ነው። እና እኔ ለመሰላችሁ እንደምናስበው ቀላል ሀሳብ አይደለም ይሄ ቫልዩ ቼን የሚባለው ሀሳብ ማለት ነው። እና እኛ በጣም ብዙ ነገር አለ፣ በጣም ብዙ ምርቶች አሉ አይደል? በጣም ብዙ ምርቶች አሉ። ለውጭ ሀገር ልናቀርባቸው የሚገባ በጣም ብዙ ምርቶች አሉ። እነዛ ምርቶች ግን ዓለም አቀፍ ደረጃቸውን ጠብቀው ተወዳዳሪ መሆን ያልቻሉ ይሄ ከምርቱ ከሚመረትበት ከስተመር እስኪደርስበት ድረስ ያለው የቫልዩ ቼን ሲስተም ስለሌለ ነው። ይሄ ባለሀብቶቻችንም ትኩረት ሰጥተው ሊሰሩበት የሚገባ ትልቅ ኮንሰፕት። እንደ መንግስትም እሱን ጠበቅ ማለት በቀላሉ መወዳደር ትችላለህ። በቀላሉ ማለት ነው።
ግን ይህንን ማታስጠብቅ ከሆነ እንደ ሀገር የትኛውም ካምፓኒ አንተ ጋር መጥቶ ተቋም አይመሰርትም። ያ ካልሆነ ደግሞ በጣም የምንፈልጋቸው ቴክኖሎጂ ውድ ይሆናል። ለምሳሌ ሳምሰንግ ትልቁ ካምፓኒ እዚህ ሀገር አለ። በቀላሉ እዚህ ሀገር ስለሚመረት የምትፈልገው የቴክኖሎጂ እቃ ባነስ ያለ በሀገር በሎካል ከረንሲ ማግኘት ትችላለህ ማለት ነው። ልክ እንደዚህ ትችላለህ። ልክ እንደዚሁ እኛ ሀገር እነዚህ የኤሌክትሮኒክስ ኢንዱስትሪዎች እኛ ሀገር መጥተው ቢቋቋሙ ቢተከሉ በቀላሉ ኤሌክትሮኒክስ እቃዎችን በቀላሉ ማግኘት ትችላለህ። ለዛ የሚወጣውን ፎረን ከረንሲ በጣም ታድነዋል። ስለዚህ በግብይት ልውውጥ ወይም ደግሞ ኢምፖርት ኤክስፖርትን ለማቻቻም ከመጣር ባሻገር አገር ውስጥ ምርቶች እንዲመረቱ ትልቅ ትኩረት ያስፈልጋል። ለዚህ ደግሞ ቫልዩ ቼን ላይ መስራት በጣም ያስፈልጋል። እያንዳንዱ ሰው የሚበላትን ይበላል። አብዛኛው እንደምታውቁት ቁሞ ነው የሚበላው የሚበላውን ቁሞ ነው የሚጠጣውን ቁሞ ነው። ምናልባት እኛ የኢትዮጵያን የሚመስል ካፌ ፍለጋ ብዙ ቀን ተሰቃይተናል እና ይህም የራሱ የሆነ የኢኮኖሚ ተጽዕኖ አለው ብዬ አስባለሁ። ለምን እያንዳንዱ ሰው ወደ ስራው ይሮጣል ማለት ነው። ወደ ስራው ይሮጣል። ለምን ቁሞ ነው የሚበላው፣ ቁሞ ነው የሚጠጣው። እንደበላ እንደጠጣ ቦታ ይዝም ትቶ ይሄዳል። ለምን ለሌላ ሰው ለሚመጣው ሰው ቦታ ይለቃል ማለት ነው። ይሄ ራሱ አንድ ትልቅ ከኛ ሀገር ጋር ሳነጻጽረው በጣም የሚገርመኝ ነገር ነው። ለምን እኛ ቁጭ ብለን ወሬ የምናወራው ለምሳሌ ወንበር ይዘናል። ሌላ ተጠቃሚ ቢመጣ ወንበር ላይ ቁጭ ብለናል፣ ተመልሶ ነው የሚሄደው። ኢኮኖሚካሊ የሆቴሉን ባለቤት ትጎዳዋለህ ማለት ነው። እነዛም ጊዜያቸውን አባክነው ሄዱ ማለት ነው፣ ወይም ተመለሱ ማለት ነው። እና ትልቅ የሚገርመኝ አንድ ነገር ይሄ ነው። ቁጭ ብሎ ረጅም ሰዓት ማሳለፍ፣ ጊዜን ማባከን፣ ካፌ ውስጥ ቁጭ ብለህ ረጅም ጊዜ ማጥፋት፣ ያ ባህል እዚህ የለም። እያንዳንዱ ሰው ሀብታም ድሃም ሆነ ቁጭ ብሎ ወሬ የሚያወራበት ረጅም ጊዜ የሚያጠፋበት እንትን የለም፣ መሰረት የለም። እና እጅግ ደስ የሚል ነው። ይሄ በህብረተሰቡ ዘንድ ያለውን ንቃተ ህሊና ያሳያልና በተለይ ደግሞ ኢኮኖሚካሊ ስናስበው ለባለሆቴሉም ለግለሰቦችም ለስራቸው እንዲሄዱ ያደርጋል። ባለሆቴሉም ሰው ተጠቃሚ እንደመጡ እንዲጠቀም ያደርጋል። ስለዚህ ወዲያውኑ ተጠቅመው ይሄዳሉ። ይሄ ትልቅ የሚገርመኝ ነገር ነው። ህንድ ጋ ያለው ነገር አሁን እኛ ጋር ዜሮ ምንም የለም ሳይሆን ግን በተቻለ መጠን በተለይ ምን እንደተመኙ ታውቃለህ? ብዙ ሰው ወጥቶ ኤክስፒሪያንስ ኖሮት በመጣ እኔ በአንድ ወር ውስጥ በተለያየ ነገር በአንድ ወር ውስጥ ይህ ሁሉ ነገር ማየት ከቻልኩ ሰው ይሄ ሪስፖንሲብል የሆነው አካል ደግሞ የተለያየ አገር ሄዶ የተለያየ ልምድ ቀስሞ በቀላሉ ማውረድና በቀላሉ እንዲሰራ ማድረግ ያስፈልጋል። እዚህ ጋር ህዝቡ በጣም መተባበር አለበት። ህዝቡ ከፍተኛ ሚና አለበት እና እዛ ላይ መሰራት አለበት። ጸግሽ ካየው በጣም ሲቪላይዝድ የሆነ ማህበረሰብ ነው የህንድ ማህበረሰብ እኔ ያየሁት ማለት ነውና ስለዚህ ለየትኛውም እድገት ለየትኛውም ለውጥ ምን ያስፈልጋል? ሲቪላይዝድ የሆነ ማህበረሰብ ያስፈልጋል ብዬ አስባለሁ።